ረመዳንና ሰደቃ በረመዳን በዚህ በተከበረውና በተባረከው ወር ከሚሰሩ ከሆኑ መልካም ስራዎች በግንባር ቀደምነት ከሚጠቀሱት ረሱሉ ሰለላሁ ዐለይሂ ወሰለም ልዩ ትኩረት ከሚሰጡት መልካም ስራ አንዱ ምንድነው? ሰደቃ ነው። ለተቸገሩ፣ ለሚስኪኖች፣ ለደሃዎች ምን ማድረግ? ሰደቃን መስጠት ነው። አዎ ረሱሉ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም አጅወደ ናስ ወካነ አጅወድ ማ የኩኑ ፊ ሸህሪ ረመዳን። ረሱሉ ሰለላሁ ዐለይሂ ወሰለም ሁል ጊዜ ቸር ነበሩ። የሆነ ነገር ካላቸው ለሚስኪኖች፣ ለችግረኞች፣ ለደሃዎች ምን አድርገው አውጥተው ይሰጣሉ፣ ለየቲሞች ይሰጣሉ ረሱሉ ሰለላሁ ዐለይሂ ወሰለም። ነገር ግን ይህ ቸርነታቸው፣ ይህ መልካምነታቸው ረመዳን ሲመጣ በእጥፍ ድርብ ይጨምራል። በሁሉ ጊዜ ቸር ለጋስ ናቸው። ረመዳን ሲመጣ እጥፍ ድርብ ይሆናል። ለጋስነታቸው ሲገለጽ በምን ተብሏል? ወካነ አጅወድ ቢልኸይሪ ሚን ሪሒል ሙርሰላ። ረሱሉ ሰለላሁ ዐለይሂ ወሰለም ሰጪነታቸው እጃቸው የሚዘረጋ መሆኑ ሲገለጽ በምን ተገልጿል? ሐዲስ ላይ ማለት ነው። ሚን ሪሒል ሙርሰላ፣ ልክ እንደ ፈጣን ንፋስ እሳቸው ጋር የሆነ ኸይር፣ የሆነ ገንዘብ፣ የሆነ ነገር ካለ አውጥተው ለሚስኪን ሲያደርሱ ፍጥነታቸው እንደ ንፋስ ፍጥነት ነበር ተብሎ ሐዲስ ላይ ተገልጿል። አዎ ረመዳን የኸይር ወር ነው። ከኸይር ስራዎች ደግሞ በግንባር ቀደምነት ከሚጠቀሰው ሰደቃ ነውና በሰደቃ ላይ እንበርታ በምንችለው። ሰደቃ የሀብታም ብቻ አይደለም። ሰደቃ ብር ያላቸው ብቻ አይደለም። ሁሉም በአቅሙ ሰደቃ ማድረግ ይችላል። 10 ብር ያለው በ10 ብሩ፣ 100 ብር ያለው በ100 ብሩ፣ 1000 ብር ያለው በ1000 ብሩ፣ በሚሊዮን በቢሊዮን የሚያንቀሳቀስም በዛው ሰደቃ ክፍት ነው በሩና በተለይ አሁን ባለንበት ሰዓት ደግሞ ትንሽ አዱንያዋ ጨነቅነቅ ያለች፣ ኑሮ የተወደደበት፣ ብዙ ግራ የገባቸው፣ ብዙ የተቸገሩ፣ ብዙ የተጨነቁ በርካታ ሰዎች ያሉበት ስለሆነ ይህንን የተባረከውን የረመዳን ወር አስቤዛ ማለት ነው እያደረግን ለጎረቤቶቻችን ችግረኛ ለሆኑ የሚያፈጥሩበትን ስሑር ማለት ነው ጾም የሚይዙበትን እንዲህ አይነት ኸይር ስራ በማድረግ ሁላችንም እንረባረብ። ሁላችንም የአቅማችንን ከተረባረበን ኢንሻአላህ የሚቸገሩ ቤት ልጆቻቸው የሚያለቅሱባቸው ቤተሰቦች በጭራሽ አይኖሩም። ኢንሻአላህ እንበርታ፣ እንረባረብ። አላህ ይቀበለን። ጀዛኩሙላሁ ኸይራን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።